እናስተለኝ ውድ የፈጠነ ሚዲያ ቤተሰቦች በሰሞኑ በበርካቶች የደም ምድር ተብላ ስለተፈረጀችው አርሲን ትላንትናና ዛሬውን እናነሳለን። አብራችሁን ቆዩ። በአርሲ ያሽቆለቆለው የክርስቲያኖች የመኖር ህልውና፣ ግድያና መፈናቀል፣ ስደትና እንግልት ብሎም የአብያተ ክርስቲያናት መቃጠል፣ የቅዱሳን መካናት መውደም፣ የመከራው ገፈት ያየለበት ምድር፣ ካሳ የሌለው ጉዳት፣ ማብቂያ የሌለው ሞት፣ ያላባራው ለቅሶ፣ ያልታበሰው እንባ። ዛሬ አርሲ እንደዚህ ነች። ወትሮ አርሲ ሲባል በየሙዚቃዎቻችን ጭላሎ ተራራ ላይ ወጥተን የቦቆጂን ስንዴዎች ቁልቁል እያየን አብረን አዚበናል። ጭላሎ ጉባቤ ከመዲ ቦቆጂ ከዲላላ ጭላሎ ጉባቤ። አረንጓዴው ምድር፣ ገብስና ስንዴው፣ ታይቶ የማያልቀው ማሳ፣ ገብስና ስንዴው፣ ወተትና እርጎ ድቅን ይልብን ነበር። ወትሮ አርሲ ሲነሳ የጀግኖች መፍለቂያ፣ ውብ ለምለም ተፈጥሮ፣ የጀግንነት ታሪክና ውብ ባህል በአንድ ላይ የተሰናሰሉበት ምድር ያቺ ነበረች አርሲ። ድንቅ መልክዓ ምድር፣ የተፈጥሮ በረከት፣ የጭላሎ ግርማ ሞገስ፣ ለዓይን የሚማርኩ አረንጓዴ ተራሮች፣ እንኳን ህዝቡ አየሯ ነፍስን የሚያድስ ነበረች። ትሪ የሚጨፍሩ በዶቃ ያጌጡ ባለቀጭን ዘንግ የሚያነግቡ የአደሲንቄዎች ምድር፣ ለሴት ልጅ ክብር ዋጋ ያለው ፈረሰኛው የደጋው የዋሁን ህዝብ አንገቱን ሊያስደፉት ብዙዎች ቢሰሩበትም ይህ ማንነቱ ዛሬም እንዳለ ነው። ተጽዕኖ ፈጣሪ ፖለቲከኞችን ጨምሮ እያሌ ምሁራንን ያፈራች የጀግና ስፖርተኞች ካምፕ፣ የኢትዮጵያን ሰንደቅ ዓላማ በዓለም አቀፍ መድረኮች ላይ ከፍ አድርገው ያውለበለቡ፣ የዓለምን የረጅም ርቀት ሩጫ የበላይነት የጨበጡ የጀግና አትሌቶች ማዕፀናት፣ ኃይሌና ቀነኒሳ አንበሳ ብለን በፍቅርና በድል አብረን እንድንጨፍር ምክንያት ነበረች አርሲ። የነፍልቅልቋ ደራርቱ ቱሉ፣ ኃይሌ ገብረስላሴ፣ ቀነኒሳ በቀለ፣ ጥሩነሽ ዲባባ፣ መሐመድ አማን፣ ነሲፋን ሐሰንን፣ ነፋጡማ ሮባን ጭምራ አምጣ የወለደች መንደር ነበረች አርሲ። ዛሬ ግን ስሟ ሳይወድፍ አልቀረም። ወትሮ አዛንና ቅዳሴው እኩል ጎልቶ ይሰማባት የነበረች የሲኮማንዷ ምድር እንኳን ሀገሬው እስላም ክርስቲያኑ ቀርቶ ጀማይካውያኑ ራስተፋሪያንም በፍቅር አስራ ያስቀረች መጠለያ ምድር። ዛሬ ማን በቡዳ በላት፣ ማን ሳይን ጣለባት፣ የንስሟን ለማጥልሸት አንዳች የተሴረባት ጉድጓድ የተማሰላት ሆና አንዳንዶች የደም ምድር አኬልዳማ የሚል ካባ መልብሷታል። ቅሉ እውነት ይሁን ውሸት ምን ህዝቡን ባይገልጽም ዕለቱ 7ኛው ሀገራዊ ምርጫ የሚካሄድበት ዕለት ነበረ። ዓለም ሁሉ ትኩረቱን ኢትዮጵያ ላይ ያደረገበት ወቅት፣ ያ የካህናት ዝማሬ የሚሰማበት ቅዱሱ ቤተክርስቲያን ምዕመኗን ደጁ አስጠልላ በጉያዋ ከለላ በፍቅር የምትሰብከው አጸድ፣ ከማህሌቱ ይልቅ ጩኸቱ፣ ከዕጣኑ ጢስ ይልቅ የመቅደሱ ቃጠሎ ጭስ፣ ከጧፉ እሳት ሌላ ቶን እሳት፣ የጸናጸሉ ድምፅ ይልቅ የጠመንጃ ፉጨት ከአሰኮ ምድር ጎልቶ የተሰማበት፣ አስተምሮቷ የተሰደዱትን መቀበል የሆነችው መጠለያ አጸድ ዛሬ ስደት ላይ ነች። አባቶች በየአውደ ምሕረቱ ከምዕመናኑ ጋር ማልቀስ ያለ ወትሮ ጎልቶ ታየ። ፍትህ ተፈልጋ የታጣችበት ወቅት ሆነ። በእርግጥ ለሀገር ግንባታ ለዋለችው ውለታ እቺ ቤተ ክርስቲያን ይህ አይገባትም ነበር አሉ በርካቶች፣ የመንፈስ ልጆቹ ያልሆኑት ጭምር። ፍትህና እውነት ያስገደዳቸው ልባሞች የእጅ ሻማ ሰለቸች፣ ደግሞም ተለመደች። ሞቱ መባል እንደ ቀላል መነገር ጀመረ። የሟች ቁጥር እንደ ዕለታዊ ምንዛሬ ገንዘብ ጨመረ ቀነሰ እየተባለ እንዲሁ ይጠራ ጀመረ። በየማህበራዊ ሚዲያዎች አመጽና ቁጣ መሳይ ጽሑፎች ይለቀቁ ጀመሩ። ነገሩን የሰሙ ሁሉ አወገዙ። ጥቅሶች በየማህበራዊ ሚዲያው ተጥለቀለቁ። የመከራ ገፈት ቀማሾች መጽናኛ ቃላት ተላኩ። ጳጳሳት ተወገዙ። ፓትርያርኩ ግልጽ ደብዳቤ ከመንፈስ ልጆቻቸው ተጻፈላቸው። አንዳንዶች ነገሩን አድበሰበሱት። የመንግስት ሚዲያዎች ዝምታን መረጡ። አንዳንድ የግል ሚዲያዎች ብሮድካስቱ ውግዘት ፈርተው ዝምታን መረጡ። አንዳንዶች ግን የህዝብ ድምፅ ሆኑ። እስከ መቼ የሚል ቁጭት ተነሳ። የመንጋው እረኛ የቤተ ክርስቲያኒቱ የበላይ ኃላፊ ቅዱስ ሲኖዶስ ጭንቅ ውስጥ ገባ። በምርጫ ሽርጉድ ላይ ሆኖ ምርጫውን ፍትሐዊነትና ሰላማዊ ሂደት ሊያረጋግጥ ደፋ ቀና እያለ የነበረው መንግስት ይህን ድብዳ ሲሰማ ከምርጫው ጫጉላ ማግስት ሰርግና ምላሹ እንዳላማረለት ደጋሽ ለምርጫው የጣለውን ድንኳን የለቅሶ ማድረግ አልፈለገም። ቄሱም ዝም፣ መጻፉም ዝም ሆነ። ይባስ ብሎ ለአርሰናል ድል ጮቤ
ዊ አር ሻምፒዮንስ የተባለውን ድግስ ድንኳን ሰብሮ ሐሳብ ጠልፎ አዲስ አበባ ስታዲየም የቀበሌ አባላቱን በአጀብ አሰልፎ ከአስጌ ደንደሾ ጋር ጮቤ ሲረግጡ አለ። ከንቲባዋን ያሳደገው ህዝብ በትውልድ ቀያቸው ይህ ሁሉ ግፍ ሲፈጸም ስለምንስ ዝምታን መረጡ? የብዙዎች ጥያቄ ነበረ። ያም ሆነ ይህ ግን ጉዳዩ ስር ሳይሰድ ዘላቂ እልባት የሚሻ አንገብጋቢ ጉዳይ ሆኖ ሳለ ለችግሩ መፍትሄ ሐሳቦች ከመዘርዘር ይልቅ የባስ ጉዳዩን ወደ ሌላ ወስደው በእንቅርት ላይ ጆሮ ደግፍ በጋዝ ላይ እሳት ለመለኮስ የሚጥሩ ጥቂት የማይባሉ ኃይሎች ባሉበት በአሁኑ ወቅት እንዲሁም ለበርካታ ዓመታት ተዋዶ የኖረውን የአርሲ ህዝብ ጸረ ኦርቶዶክስ አድርጎ ለመፈረጅ እዚህም እዛም እንቅስቃሴዎች ተጀመሩ። ሆኖም ግን እውነታው ሌላ ነው። ጥልቅ ነው ታሪካቸው። የኦሮሞ አንዱ ትልቁ ነገድ የንግድና ግብርና ማዕከል በገዳ ስርዓት ራሱን ያስተዳድር የነበረ የአንድነት፣ የሰላም፣ የህግ የበላይነት ቀድሞ የገነባው ህዝብ ነው። የአርሲ ህዝብ ከአያሌ ነገስታትና ስርዓቶች ጋር እየተጋፈጠ ለኢትዮጵያ ዛሬ እዚህ መድረስ የራሱን አስተዋጽኦ ያደረገ ድንቅ ህዝብ አርሲ